ሰላም ውድ የእርምጃ ዩቲዩብ ቤተሰቦች እንኳን ወደ ዩቲዩብ ቻናላችን በደህና መጡ። እንደ ፋርማሲስት ብዙ ጊዜ ለፀጉር መርገፍ ወይም መነቃቀል ምን ልውሰድ የሚል ጥያቄ ሰማለሁ። ብዙ ሰዎች መጀመሪያ የሚፈልጉት ሻምፖ፣ ፀጉር ቅባት ወይም መድኃኒት ነው። ግን አንድ ጥያቄ ልጠይቃችሁ፣ ፀጉራችን በቂ ንጥረ ምግብ እያገኘ ነው? ዛሬ የምናየው የፀጉር ጤናን ለመደገፍ የሚረዱ 7 ተፈጥሯዊ ምግቦች ናቸው። ነገር ግን ከመጀመራችን በፊት አንድ አስፈላጊ እውነት አላካፍላችሁ። በቀን ከ50 እስከ 100 ፀጉሮች መርገፍ ወይም መነቃቀል ፍጹም ተፈጥሯዊ ነው። ይህ የፀጉር የተፈጥሮ የእድገት ውደት አካል ነው። ነገር ግን ፀጉሩ በጣም እየረገፈ ወይም የተነቃቀለ ከመጣ፣ ራሱ ላይ ባዶ ቦታዎች ከታዩ ወይም ችግሩ ከ3 ወር በላይ ከቀጠለ ጤና ባለሙያ ማማከር ያስፈልጋል። ይህም የሆነበት ምክንያት የፀጉር መነቃቀል በጣም ብዙ ምክንያቶች እንዳሉት ከአሁን በፊት ቪዲዮ ሰርቻለሁ። እሱም ቪዲዮ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ከሰባተኛውን ጀምር። ሰባተኛ ቫይታሚን ሲ ያላቸው ፍራፍሬዎች ብርቱካን፣ ሎሚ፣ ማንጎ እና ሌሎች ቫይታሚን ሲ የበለጸጉ ፍራፍሬዎች ሰውነት አይረን እንዲወስድ ይረዳሉ። አይረን በቂ ካልሆነ በአንዳንድ ሰዎች የፀጉር መርገፍ ወይም መነቃቀል ሊታይ ይችላል። ስድስተኛ ለውዝ እና ዘሮች። ለውዝ፣ የሱፍ አበባ ዘር፣ የዱባ ዘር እነዚህ ቫይታሚን ኢ እና ዚንክ ይይዛሉ። እነዚህን በመጠኑ መመገብ የፀጉር ጤናን ለመደገፍ ይረዳል። አምስተኛ ባቄላ፣ ምስር እና ሽምብራ። እነዚህ በኢትዮጵያ በቀላሉ የሚገኙ ምግቦች ናቸው። ፕሮቲን፣ አይረን እና ዚንክ ይይዛሉ። ውድ ምግቦችን መግዛት አያስፈልግም። ጤናማ አመጋገብ ብዙ ጊዜ ከቤታችን ይጀምራል። ወደ አራተኛው ከመሄዳችን በፊት እስካሁን ቪዲዮ እየተመቻችሁ ከሆነ ላይክ አድርጉ። ብዙዎቻችሁ ላይክ አታደርጉም። ምንም የሚያስከፍል ነገር ስለሌለ የጣት ምልክት ያለችዋን ጠቅ አድርጓት። አራተኛ አቮካዶ። አቮካዶ በጤናማ ቅባትና ቫይታሚን ኢ የበለጸገ ነው። ይህ የራስ ቆዳ ጤናን ለመደገፍ በጣም ይረዳል። ሶስተኛ አሳ ነው። አሳ በኦሜጋ 3 ፋቲ አሲድ የበለጸገ ነው። ኦሜጋ 3 የራስ ቆዳን ጤናማ እንዲሆን ይደግፋል። አሳን የማይመገቡ ከሆነ ሌሎች ጤናማ የስብ ምንጮችን ከሐኪሞ ወይም ከምግብ ባለሙያው ጋር በመመካከር ማካተት ይችላሉ። ሁለተኛ አረንጓዴ ቅጠላቅጠሎች። ጎመንና ሌሎች አረንጓዴ ቅጠላቅጠሎች በአይረን፣ ፎሌት እና ቫይታሚን ሲ የበለጸጉ ናቸው። በተለይ ሴቶች የአይረን እጥረት ከፀጉር መርገፍ ጋር ሊያያዝ ስለሚችል ይሄንን በመጠቀም እንዲሁም በቫይታሚን ሲ እና በፎሌት የተበለጸጉ ስለሆኑ አረንጓዴ ምግቦችን መመገብ ለፀጉር እድገት እንዲሁም እንዳይረግፍ ለማድረግ ለጤናማ እንዲሆን ጠቃሚ ናቸው። አሁን አንደኛ ላይ ደርሰናል። ወደሱ ከመሄዳችን በፊት ለዚህ ዩቲዩብ አዲስ የሆናችሁ ተመልካቾች ይሄ ዩቲዩብ ቻናል ለጤና ነክ የሆኑ መረጃዎችን ከማቅረቡ በተጨማሪ እጅግ ችግር ፈቺና አዳዲስ ጉዳዮችን ያልተዳሰሱ ጉዳዮችን ይገልጻል። ከዛም በተጨማሪ የፋርማሲ ባለሙያ ስለሆንኩኝ ከሙያ አንጻር ለጤና የሚጠቅሙና ህይወታችን አንድ እርምጃ ከፍ ሊያደርጉ የሚችሉ ከህክምና ባል የተደገፈ አድርጌ ማቀርብ በመሆኑ ለእርሶ ጠቃሚ የሆነ ዩቲዩብ ነው። ስለዚህ እስካሁን እየተመቻችሁ ከሆነ ጎን ያለችውን የደወል ምልክት ብትነኳት እንዲሁም ሰብስክራይብ ብታደርጉ ቶሎ ቪዲዮ ሲለቀቅ ቶሎ እንዲደርሳችሁ ያደርጋል። አንደኛ እንቁላል። እንቁላል በፕሮቲንና በባዮቲን የበለጸገ ነው። ፀጉር በአብዛኛው ከፕሮቲን የተሰራ ስለሆነ በቂ ፕሮቲን ካልተመገቡ ፀጉር ሊደክም ይችላል። ነገር ግን አንድ ነገር አስተውሉ። እንቁላል ብቻውን የፀጉር መገፈን ወይም መነቃቀልን አያቆም። የተመጣጠነ ምግብ፣ በቂ እንቅልፍ፣ ውጥረትን መቀነስ እና ተገቢ ህክምና ሲደመሩ የፀጉር ጤናን ለመደገፍ በጣም ጠቃሚ ናቸው። ምክር ልምከራችሁ። የፀጉር መርገፍ ወይም መነቃቀል ሲጀመር ወዲያውኑ በማንኛውም ማሟያ ወይም ሳፕልመንት ወይም መድኃኒት አይግዙ። መጀመሪያ ምክንያቱም ማወቅ አስፈላጊ ነው። አንዳንድ ጊዜ የአይረን እጥረት፣ የታይሮይድ ችግር፣ የውጥረት ተጽዕኖ ወይም ሌሎች የጤና ችግሮች ሊሆኑ ይችላሉ። ዛሬ ካየናቸው 7 ምግቦች ውስጥ በቤቶ በብዛት የሚመገቡት የትኛውን ነው? በኮመንት ላይ ጻፉልኝ። እናመሰግናለን። በቀጣይ ቪዲዮ እንገናኛለን።